ሰላም ጤና ይስጥልኝ የሊን ቤተሰቦች፣ እኔ እያሱ ነኝ የሊን ሄልዝ ኬር ሶሉሽንስ ዋና ስራ አስፈጻሚ። እንደሚታወቀው ድርጅታችን የህክምና ዕቃ ኢምፖርትና ዲስትሪቢዩሽን ላይ እንደዚሁም ለተለያዩ የጤና ተቋማቶች የዲጂታል ሶሉሽኖችን በማቅረብ እንታወቃለን። በቪዲዮዎቻችን ለእናንተ ይጠቅማል ያልናቸውን ከህክምና ዕቃ ኢምፖርትና ዲስትሪቢዩሽን ጋር የተያያዙ ኦፕሬሽኖች፣ ጤና ነክ መረጃዎች እንደዚሁም ስለተለያዩ ቢዝነስ ነክ መረጃዎች የምናቀርብላችሁ ይሆናል። በዛሬ ቪዲዮያችን ህክምና ዕቃ ኢምፖርትና ዲስትሪቢዩሽን በሰራንባቸው ባለፈው 3 ዓመታት አጥፍተናል ብለን የምናስበውን ዋና ጥፋት መካከል አንዱን አንስተን ሌሎች አዳዲስ ኢምፖርተሮች ወይም ሌላ እዚህ ኤሪያ ላይ የምትሰሩ ሰዎች ከዚህ ስህተት ልትማሩ ትችሉበታላችሁ ብዬ ስላሰብኩኝ እሱን አንስተን የምንጫወት ይሆናል። እንደሚታወቀው በአሁን ሰዓት ላይ የህክምና ዕቃ ኢምፖርትና ዲስትሪቢዩሽን የመድኃኒቶችን ማስመጣት፣ ለጤና ተቋማቶች ማቅረብ፣ የህክምና ዕቃዎችን እያስመጡ ማቅረብ፣ መግጠም፣ ለእነሱ አፍተር ማርኬት ሰርቪስ መስጠት ብዙ ስቴክሆልደሮች ገበያ ላይ ከረንትሊ አሉ። በጣም ብዙ አስመጪዎች እዚህ ቢዝነስ ኤሪያ ላይ የተሰማሩ ተቋማቶች አሉ። ከዛም ባለፈ ከቢዝነስ ተቋማቶች መብዛት ሌላ የህክምና ዕቃ ፕሮዳክቶቹም እንደዛው በጣም በዝተዋል። አንድ ኤሪያ ላይ ብንመርጥ ሄማቶሎጂ ወይ የደም ምርመራ ብለን ብናነሳ በጣም ብዙ ተቋማቶች እሱም መመርመሪያ መሳሪያ ለገበያ ያቀርባሉ። ከፕሮዳክቱ መብዛትን ባለፈ አንድ ኤክስ የሚባል ፕሮዳክት ሆኖ እሱኑ ፕሮዳክት የሚያስመጡ 30-40 ኢምፖርተሮች አሉ። እሱ ጋር ያለ ኮምፒቲሽን አለ። እንደገና ሌላ ፕሮዳክት በሌላ ማኑፋክቸረር በዛው ፕሮዳክት ላይ የሚያመርተውን ደግሞ የሚያስመጡ ብዙ ተቋማቶች አለን። ስለዚህ እዚህ ኤሪያ ላይ ከፍተኛ የሆነ የማርኬት ፍሪክሽን ያለው። ሪሰንትሊ ከገበያው ትሬንድ ምንድነው የተረዳ ነው? በፊት ላይ ከሆኑ ዓመታት በፊት የሊሚትድ የሆኑ ኢምፖርተሮች ናቸው ያሉት ገበያ ላይ። ስለዚህ ሰፕላዩ ያን ያክል ብዙ አልነበረም። ስለዚህ የጤና ተቋማቶች የሆነ ጥሩ የህክምና ዕቃ መጥቷል ሲባል ለመግዛት ሄሲቴት አያደርጉም ነበረ። በዚህም በትሬንድ የህክምና ዕቃ አስመጥቶ መሸጥ ያበላል ከሚባሉ የቢዝነስ ዘርፎች መካከል አንዱ ነበረ። ለምንድን ነው? አምጥቶ ሲሸጥ ፕሮፊት ማርጅኑ ጥሩ ነው። ሆስፒታሎች የመግዛት አቅማቸው ጥሩ ስለነበረ ፕሮዳክቱ የሚሸጠው ካሽ ነው። ፕሮዳክቱ ከተሸጠ በኋላ አንዴ ተሽጦ አያልቅም። ለሱ በየጊዜው ግብአት ማቅረብ የሚባል ሌላ ራሱን የቻለ ሰፊ ቢዝነስ አለው። ስለዚህ ከዛ አንጻር ከውጭ ሲታይ በቃ የህክምና ዕቃ ኢምፖርተሮችማ በደንብ ይበላሉ የሚባል አይነት ጊዜ ነበረ። ከጊዜ በኋላ ይሄ ዲማንድና ሰፕላይ ራሱን ባላንስ እያደረገ መጥቶ በርካታ የሆኑ ኢምፖርተሮች ወደ ገበያው ገቡ። ስለዚህ ፕሮዳክቱ ማርኬቱን በደንብ ፍለድ ማድረግ ጀምሯል ማለት ነው። ያ ከተጀመረ በኋላ ከዚህ በፊት ሆስፒታሎች በ100% ካሽ እየገዙ የሚወስዷቸውን ፕሮዳክቶች ከሆነ ጊዜ በኋላ ቆይ 80% ልክፈልና 20%ቱን ክሬዲት ስጠኝ፣ ኤክስ የሚባል ሌላ ኢምፖርተር መጥቶ እኮ እንደዚህ አይነት ኦፈር አለኝ ብሎኛል ወደሚባል አይነት ደረጃ ተመጣ። ኢምፖርተሩ እየበዛ ለሆስፒታሎች አማራጩ እየበዛ ሲሄድ እቺ በትንሹ ተጀመረች ክሬዲት። ከዛ ወዲህ በጣም ሰፕላዩ እየበዛ ሲሄድ 50 ክሬዲት ነገር ተጀመረ። 37 እየተባለ አሁን ኢኒሺያሊ ምንም አይነት ለማሽን ዳውን ፔመንት ሳትከፍሉ ውሰዱና ቀስ ብላችሁ ሰርታችሁ ትከፍሉኛላችሁ የሚባል አይነት ቢዝነስ አለ። ከዛም ባለፈ ላብራቶሪ ላይ የምትሰሩ ኢምፖርተሮች ደግሞ በደንብ ታውቁታላችሁ። ማሽኑን በነፃ ውሰዱልኝና በቃ በየወሩ ግብአቱን ትገዙኛላችሁ የሚባል አይነት ሌቭል ላይ ደርሷል። ግራጁዋሊ ሲታይ በጣም ለኢምፖርተሩ ዲክላይኒንግ የሆነ የማርኬት አካሄድ ነው እየተሄደ ያለው። ስለዚህ ይሄ ነገር ምንድን ነው ያመጣው? ያው ቅድም ኢኒሻሊ ያነሳ ነው። በጣም ገበያው ላይ ፕሮዳክት በዝቷል። በጣም ገበያው ላይ አስመጪ በዝቷል። ምን ያህሉ ነው ጤናማ አስመጪ ለረጅም ጊዜ ለመስራት የገባ? ምክንያቱም ብዙ ጊዜ ሆስፒታሎች ጋር የምናየው ስህተት እሱን ነው። የሆነ ያበላል ተብሎ ለመብላት የገባ የሆነ 1-3 ዓመት ሰርቼ ይወጣለሁ ያለ ኢምፖርተር አለ። ሎንግ ተርም ኢንቨስትመንት ደግሞ እዚህ ጤና ሴክተሩ ላይ የገባ ኢምፖርተር አለ። እነኚህ ያበላል ተብለው አይነት ወደ ቢዝነሱ የገቡ ሰዎች በአጭር ጊዜ ውስጥ የሆነ ያህል ሺህ ፕሮዳክቶችን ሽጠው ከሱ ውስጥ የሆነ አይነት ብር ይዘው ወይ ወደ ሪል ስቴት ወይ ወደሆነ ቢዝነስ ለመውጣት የሚሰሩ ተቋማቶች ናቸው። ሎንግ ተርም ኮሚትመንት ይዘው ኳሊቲ ፕሮዳክት ማስመጣት፣ ለረጅም ጊዜ ለሱ ሰርቪስ መስጠት ብለው እየሰሩ ያሉ ተቋማቶችን ስም እያጠፉ ይሄዳሉ። ምክንያቱም ማሽን ከሸጡ በኋላ ሰርቪስ ሲጠሩ የሉም፣ ሬጀንት አቅርቡ ሲባሉ ኮንሱመብሎች የላቸውም። ስለዚህ ገበያው ሞሮፍ በእንደዚህ አይነት ትሬንድ ነበረ እየቀጠለ ያለ። በመሆኑም እነዚህ አሁን ያነሳናቸው አይነት ኢምፖርተሮች ለትንሽ ጊዜ ብቅ እያሉ የሚጠፉ ኢምፖርተሮች ምን ተፈጠረ? አንደኛ ገበያው ላይ ያለውን ትረስት በጣም እያበላሹት ሄዱ። አንድ ሆስፒታል የሆነ ዕቃ ግዛኝ ሲባል በአይነ ቁራኛ ነው የሚያየው። ይኸው ላብራቶሪ ገብታችሁ ይዩት፣ የሁሉ ዕቃ ሽጠውልኝ ነው የጠፉት። ስለዚህ ይሄ ዕቃ ዌስት ሆኗል፣ የሁሉ ሚሊዮን ብር ከስር ያለው። ስለዚህ አልገዛህም ወይ ደግሞ በነፃ አስቀምጠውና ለራስ ስትል ሬጀንት ታቀርብልኛለህ። ሬጀንቱን ስታቀርብልኝ እሱን እየገዛው እጠቀማለሁ። የሆነ ሰዓት በቃኝ ብለህ ከወጣህም በቃ
እኔ ምንም አልጎዳም፣ ስለዚህ በጣም ሴፍ ሳይድ ላይ መሆን እችላለሁ የሚል አይነት እነኚህ ለአጭር ጊዜ የገቡ ኢምፖርተሮች ወይ የሀገሪቱም ስፔሲፊካሊ እሱም ብቻም ባይሆን የሀገሪቱም የፎሬክስ ሁኔታ በጣም አስቸጋሪ ስለነበረ ኮንሲስተንትሊ ማቅረብ ያልቻሉ ኢምፖርተሮች ስለነበሩ እንደዚህ አይነት ጋፕ ገበያው ላይ ተፈጠረ። ከዛም ባለፈ ቅድም እንዳልኳችሁ ዲማንድና ሰፕላዩ አሁን በሰፕላየር በኩል በጣም መብዛት ስላለ ሰፕላይ በበዛ ቁጥር ገበያ በጣም ኤፊሽንት እየሆነ ይሄዳል። ሰፕላይ ከበዛ ኤፊሽንት የሆነ ማርኬት ደግሞ ሞር ራሱን ሰፕላየሩን በልቶ ከገበያ ያስወጣዋል አይነት ነገር ነው። ማርኬት ላይ ሁልጊዜ የሚኖረው ትሬንድ እንደሱ ነው። ማርኬት በጣም ሰፕላየር በዝቶ ኤፊሽንት የሚሆን ከሆነ መጨረሻ ላይ በልቶ የሚጨርሰው ራሱ ሰፕላየሩን ስለሆነ ማለት ነው። በእንደዚህ አይነት ኮምፒቲቲቭ ማርኬት ውስጥ እየገቡ ያሉ ኢምፖርተሮች ሲገቡ እንደተነገራቸው አይሆንም። ምን ማድረግ ይጀምራሉ? ብዙ ማሽን ስቶር ላይ ይዘዋል። ምንም ማሽን የሚገዛቸው ተቋም የለም። ከፈለጋችሁ በነፃ ስጡኝ የሚል አይነት አፕሮች ነው ያለው። ዲስፐሬትሊ ማሽኖችን በነፃ መስጠት፣ በ1 ዓመት በ2 ዓመት ክሬዲት መስጠት፣ 3-4 ዓመት ድረስ መስጠት፣ እንደዚህ አይነት ዲስፐሬት የሆነ ሙቭ ውስጥ ይገባል። ስለዚህ ምንድነው አይዲያው? በቃ ልስጠውና ከኔ ላይ በየወሩ ሬጀንት ይገዛል የሚል አሰምሽን ነበረ። እኛም የሆነ ሰዓት ላይ ገብተን የነበረበት አይነት ፒትፎል ስለሆነ ነው ለእናንተ ሼር የምናደርግላችሁ። እዚህ ጋር ነው እንግዲህ ሌሰን እናንተም ትጠቀሙበታላችሁ ብለን የምናስበውን ነገር የምናነሳው ማለት ነው። በእንደዚህ አይነት ሁኔታ ውስጥ ያለ ገበያ ውስጥ ኢምፖርተሮች ስፔሻሊ አዳዲስ ኢምፖርተሮች ይገባሉ፣ ማሽናቸውን በነፃ ይሰጣሉ፣ ማሽናቸውን በረጅም ጊዜ ክሬዲት ይሰጣሉ። ይህንን ነገር የሚታሰበው ያው ለረጅም ጊዜ ከኔ ላይ ሬጀንት ይገዙኛል ብለን ነው። ላብራቶሪን ለምሳሌ እኛ ያለንበትን ኢንዱስትሪ እንደ ኮንቴክስት ብንይዝ ግን ምንድነው ዛሬ እኛ ይህንን ማሽን ውሰዱልን አልናቸው። ዲስፕሬት ሆነን የሸጥነው ወሰዱ፣ ፕሌስመንት ወሰዱ። ለ3 ዓመት በየወሩ የዚህን ያህል ብር ሬጀንት ልንገዛቸው በሚባል ኮሚትመንት ወሰዱ። ኦኬ ፋይን፣ እዚህ ድረስ ጥሩ ነው። ግን ከ2 ወር በኋላ ወይ ከ6 ወር ከ1 ዓመት በኋላ ሌላ ኢምፖርተር ከኛ የባሰ ትልቅ ማሽን ያመጣና እሱም አልሸጥ ይለዋል። እሱም ሄድና ሆስፒታሎችን በነፃ ልስጣችሁና በእኔ ስሩ ይላቸዋል። ሆስፒታሎቹ በዚህ ሰዓት ላይ የተሻለ መሳሪያ መጥቶላቸዋል። ከእናንተ ላይ እዚህ ማሽን ላይ ምንም ኢንቨስት ያደረጉት ነገር የለም። ስለዚህ ከእናንተ ላይ ለ3 ዓመት እንገዛችኋለን ያሏቸውን ኮሚትመንት ኢሚዲየትሊ ተርሚኔት ማድረግ ይችላሉ። አልገዛህም፣ ተርምስ ኤንድ ኮንዲሽንስ ላይ ካልገዛችሁኝ ምንድነው ማሽኔን ወስዳለሁ የሚል አይነት ተርምስ ኤንድ ኮንዲሽንስ ነው ያለው። ስለዚህ ማሽንህን ውሰድ፣ በቃ አልገዛህም፣ የተሻለ መሳሪያ አግኝቻለሁ ይባላል። እንደ ኢምፖርተር በእኛ ሳይድ አሁን ምን ይኖራል? የማሽኑን ፕራይስ እንዳይመልስ የገባነውን ያክል ኮሚትመንት አልገዙንም። ማሽኑን እንዳንሸጠው ኦልሬዲ ዩዝድ ነው፣ ወዴትም ሄዶ መሸጥ አይችልም። ዩዝድ የሆነ ማሽን እኛ ግን በካሽ በጣም በብዙ $1000 ገዝተን ያመጣነውን ማሽን ይዘነው እንቀመጣለን። ዩዝድ ማሽንን ፕሌስመንትን ማስገባት አስቸጋሪ ነው፣ መሸጥም አስቸጋሪ ነው። እንደዚህ አይነት ፒትፎል ውስጥ ይገባና ይሄ አንድ ማሽን ነው። ገበያ ላይ ምናልባት በእንደዚህ አይነት ሴናሪዮ የሰጠነው 20፣ 30፣ 40 ማሽን ሊኖር ይችላል ማለት ነው። አንዱ ማሽን $10,000 ወርዝ ቢያደርግ ኢሚዲየትሊ $400,000 ከገበያ ላይ ልንከስር የምንችልበት ከባድ የሆነ ስቴክ ላይ ያለ ነው ማለት ነው። ስለዚህ እነሱ ከኛ ላይ ሊገዙ የሚችሉበት አይነት ምንም አይነት ባይንዲንግ እንትን የለም። ያው ካልገዛችሁ ማሽኔን ወስዳለሁ ነው። ስለዚህ ብዙ ጊዜ አዳዲስ ኢምፖርተሮች ዲስፐሬት ሆነው እንደዚህ ይሸጡና ማሽኑ ገበያ ላይ ያለ ሬጀንት ቢገዙን ነው የምንመልሰው። ሬጀንቱንም አቆመዋል። ሬጀንቱን ሲያቆሙ ደግሞ ተያይዞ አብሮ የሚመጣ ሌላ ከባድ ጥፋት መደረግ የሌለበት ለነሱ ብለን ስለሆነ ሬጀንቱን ያመጣ ነው። እነሱ አልገዙንም ማለት ስቶር ይቀመጣል። ስቶር ከተቀመጠ ደግሞ የሕክምና እቃዎች ኤክስፓየር ዴት በጣም ሾርት ነው። ማሽናችንን ከስረናል፣ ከኛ መግዛት አቆመዋል። ከዛ በተጨማሪ ለነሱ ብለን ያመጣ ነው በብዙ ሚሊዮን የሚቆጠር ሬጀንት ደግሞ ስቶር ውስጥ ኤክስፓየር ያደርጋል ማለት ነው። ስለዚህ መጀመሪያ ሲታይ የሆነ ፖዚቲቭ ይመስላል፣ ግን ኮምፕሊትሊ ኔጌቲቭ የሆነ የሂሳብ ስሌት ነው። የማሽኑንም ፕራይስ አንመልስም፣ ለማሽኑ ብለን ያመጣ ነው ሬጀንት ኤክስፓየር ያደርጋል። ከሰዎቹ ጋርም ቢውልድ እናደርገዋለን ብለን ያሰብነው ሎንግ ተርም ኮሚትመንት ፖይንትለስ ነው ማለት ነው። ሰዎች ኦልሬዲ ወደ ሌላ ሰፕላየር ፊታቸውን አዙረዋል። ስለዚህ ቅድም ያነሳ ነው ማርኬት በጣም ኤፊሽንት ከሆነ ሰፕላየሩን ነው የሚበላው። ለዛ ሰፕላየሮች ዴስፕሬት መሆናችንን ትተን ማሽናችን ለዛ ሆስፒታል የምር ፕሮሚስ ያደረግነውን ቫሊዩ ዴሊቨር ያደርጋሉ። የሚያደርግ ከሆነ ሁልጊዜ ቫሊዩ ፎር ኤክስቼንጅ ኢን መኒ ነው የሚሰጠው። ስለዚህ ማሽናችንን እንሰጣለን። ማሽናችንን በሽያጭ ነው የምናቀርበው። ክሬዲት የምንሰጠው ማክሲመም የዚህን ያህል ተርም ነው። ስለዚህ ማሽኑን ትጠቀሙበታላችሁ፣ ውሰዱ ብለን ቫሊዩ ዋይዝ ዴሊቨር ማድረግ አለብን እንጂ የፕራይስ ኮምፒቲሽን ውስጥ ከገባን ገበያ ላይ የፕራይስ ኮምፒቲሽን ምንም አይነት ቦተም ሌቭል የለውም። እኛ ሰንበዲ የ10 ሚሊዮን ሲሸጥ እኛ 8 ሚሊዮን ብናደርግ ሰንበዲ መጥቶ የ6 ሚሊዮን ብር ደግሞ ሌላ ቺፐር ማሽን ያመጣል። ሰንበዲ የ5 ሚሊዮን ብር፣ ሰንበዲ እንደዛ እየተባለ
አሁን የደረስንበት ፎር ፍሪ እቃዎቹ እንግዲህ እኛ ገዝተን የምናመጣው በጣም በውድ የውጭ ምንዛሬ ኤክስፔንሲቭ ዋጋ ከፍለን አምጥተን እዚህ በነፃ ውሰዱልን ልመና የሆነበት አይነት ማርኬት ኢትዮጵያ ውስጥ ተፈጥሯል እና እሱን ሰፕላየሮች አቮይድ ማድረግ አለብን። አቮይድ የምናደርገው በሌላ መንገድ ሳይሆን በቃ ቫሊዩ እና ኳሊቲን ዴሊቨር የሚያደርግ ፕሮዳክቶች ከያዘን ሆስፒታሉ ያ መሳሪያ እንደሚጠቅመው ካመነ ከኛ ላይ ከፍሎ የማይገዛበት ምንም ምክንያት የለም። ገበያ ላይ ካሉት ኮምፒውተሮች ከተለያዩ ሆስፒታሎች የተሻለ ነገር ያደርገኛል፣ የሚያወጣው ሪዛልት ጥሩ ነው፣ እኔ ጋ ይሄ በመኖሩ እነኚህ ፔሸንቶች እኔ ጋ ይመጣሉ ብሎ ካመነ መሳሪያውን የማይገዛበት ሪዝን የለም ማለት ነው። ስለዚህ ሞሮፍ የመጫወቻ ሜዳው እኔ ይህንን ቫሊዩ ዴሊቨር አደርጋለሁ፣ አንተ ምን ታደርጋለህ፣ የኔ እንዲህ አይነት ኳሊቲ ያለው የአንተ ምን አለው፣ እኔ በእንዲህ ያህል ተርም ነው የምሸጠው፣ አንተ ምን ያህል ነው የሚለው ውስጥ ነው እንጂ መግባት ያለብን በፍጹም የፕራይስ ዋር ውስጥ መግባት የለብንም። ምክንያቱም የፕራይስ ዋር ምንም አይነት ቦተም ላይን የለውም። የመጀመሪያው በጣም ከባዱ ጥፋት ይሄ ነው ማለት ነው። የመጀመሪያው ፖይንት ይሄ ነው። በመቀጠል ሁለተኛው ፖይንት የክሬዲት ተርምና አሰጣጥ ላይ ብዙ ጊዜ ተቋማቶች ሂሳቡን ፕሮፐርሊ ይሰሩታል ብለን ስለማናምን አሁን እኛም የሆነ ሰዓት ላይ አጥፍተን የነበረው ጥፋት ስለነበረ ሁለተኛው ሼር ላረጋችሁ የምፈልገው ፖይንት ደግሞ እሱን ነው። ስለዚህ ምንድነው አንድ ማሽንን እኔ $10,000 ገዝቼ አመጣሁት። እዚህ ደርሶ ከስተም ታክስ አርጎት ምናምን ጨርሶ ስቶር ሲገባ ምናልባት $12,000 ምናምን አካባቢ ጋር ደረሰ ብለን ብናስብ ስቶር ተቀምጦ ማሽኑ የሚወስደው ጊዜ አለ፣ ለሰራተኛ የምናወጣው ወጪ አለ፣ በጣም ብዙ አይነት ኤክስፔንሶች አሉት። ለአንድ ሆስፒታል ወስደን ይህንን ማሽን ውሰደውና ፕራይሱ 1.5 ሚሊዮን ብር ነው። ይህን ማሽን ውሰደውና በየወሩ 150,000 ብር ከፍለኸኝ በ10 ወር ውስጥ ከፍለህ ጨርስ የሚባል አይነት አግሪመንቶች ናቸው አሁን ገበያ ላይ በብዛት ያሉት። እንደዚህ አይነት አግሪመንቶች ውስጥ ስንገባ ይሄ ሰው 150,000 ከፍሎ በ10 ወር ውስጥ ከፍሎ ሲጨርስ አንደኛ ብሩን ሰብስበ ነው ሌላ ማሽን ለመግዛት ተጨማሪ 10 ወር እንጠብቃለን። ተጨማሪ ደግሞ ይሄ ሰው በ10 ወር ውስጥ ከፍሎን ጨርሶ ይህንን የከፈለን 1.5 ሚሊዮን ብር ሌላ ፕሮፊት ሳይሆን መልሰን ዶላር ልንገዛበት ስንል ቅድም አውጥተናል ያልኳችሁን $10,000 እና $12,000 መልሶ መግዛት በፍጹም አይችልም። ስለዚህ ሎንግ ተርም ሂሳቡ ሲሰራ ከገበያ ላይ አስቡት። ይሄኛውን ለአንድ ማሽን ነው ኤግዛምፕል የሰጠዋችሁ። 10 ቦታ ላይ እንዲህ አይነት ክሬዲት ከሰጠን የሆነ $120,000 ውጪ ላይ አስቀምጠናል። እሱን $120,000 ግን የምንሰበስበው ገና $1,000 እያደረግን ነው የምንሰበስበው። በጣም አስቸጋሪ ነው። ከገበያ ላይ ሰብስበ ነው ስንጨርስ አይዲያሊ የምናስበው ምንድነው በቃ ፕሮፊት ማርጂኔ 20% ነው ብለን ካሰብን ኔት ፕሮፊቴ ከገበያ ላይ ሰብስበን ስንጨርስ $10,000 የገዛ ነው እቃ 12,000 መሆን አለበት። ግን ሂሳቡ ሲሰራ አክቹዋሊ አይደለም 10,000 የገዛ ነው 12,000 ሊሆን 7,000 8,000 ሆኖ ኦን ዘ ኔጌቲቭ ሳይድ ነው የሚያሳየው። መልሶ ያንኑ ማሽን ኦርደር ለማድረግ እንኳን በጣም አስቸጋሪ ነው የሚሆነው። ገበያው አንደኛ ያመጣብን ክፍተት ይህንን ይመስላል እና እንደ አንድ ኢምፖርተሮች ለሆኑ የጤና ተቋማቶች የምትሰጡትን ሰርቪስና የምትሰጡትን ፕሮዳክቶች ስታቀርቡ ይሄ ሰው ባለኝ ጊዜ እንኳን ያውም ዩዥዋሊ ክሬዲቶች በተባሉት ጊዜያቶች ውስጥ ተከፍለው አያልቁም። ግን ይሄ ሰው ባለኝ ጊዜ እንኳን ከፍሎ ቢጨርስ ሰብስቤ ሲጨርስ ያንን ማሽን ይገዛልኛል አይገዛም? ኔጌቲቭ ነው። ኦኬ አልገዛም። 10 ወሩን ሙሉ የሰራሁትን ኦፕሬሽን ኤክስፔንስ የሚችለው ማን ነው? የሰራተኛ ደሞዜን የምከፍለው ከምን ላይ ነው? ስቶር ኪራይ፣ ቢሮ ኪራይን ከምን ላይ ነው የምከፍለው? በጣም ብዙ አይነት ኤክስፔንሶች፣ ግብር ከምን ላይ ነው የምከፍለው የሚለውን ነገር በጣም ማሰብ አለብን። ሌት አሎን እነኚህን ወጪዎች ለመቻል አይደለም ራሱ ማሽኑን መልሶ ለመግዛት በጣም አስቸጋሪ ያደርገዋል ማለት ነው። ስለዚህ መጀመሪያ ያነሳ ነው ማሽኖችን በነፃ መስጠት፣ ከዛ ግዙኝ አትግዙኝ ውስጥ መግባት፣ አሁን ክሬዲት መስጠት፣ ክሬዲት መሰብሰብን በጣም አስቸጋሪ ነው። እነኚህ ነገር ሁሉ ውስጥ ምንድን ያስገባን? መጀመሪያ የተነሳው የዲማንድ እና ሰፕላይ መሀል ያለው ባላንስ አንደኛ በሰፕላየር ሳይድ በጣም በብዛት እቃዎች እየቀረቡ ስላሉ ነው። የመጀመሪያው በዲማንድ እና ሰፕላይ መሀል ያለው ነገር አለመመጣጠን፣ በሰፕላየር ሳይድ ያለው ነገር በጣም በዝቷል። መብዛቱ ጥሩ ነው። ኢትዮጵያ ውስጥ ገና 120 ሚሊዮን በላይ ህዝብ አለ። ገበያ ላይ ያለው ኢምፖርተር እና አሉ የሚባሉ የህክምና ቴክኖሎጂዎች ለገበያው በጣም ገና ናቸው። ኮምፒቲሽን ጋር ደርሰናል ብለን አናምንም። የሆነ ሰፕላየር በሷ ብለን አናምንም። ግን ይህ ሰፕላየር ምን ውስጥ ነው ያለው? ላይክ በቫሊዩ የተለያየ አይነት ቫሊዩ ዴሊቨር የሚያደርጉ ፕሮዳክቶችን ማስመጣት ሳይሆን ማድረግ የተጀመረው የፕራይስ ዋር ውስጥ መግባት ነው።
እኔ $10,000 የሚያወጣ እቃ ሳመጣ ሰንበዲ ሄዶ ቺፐር ከሆነ ገበያ ላይ ይፈልግና 8,000 የሚያመጣ ያወጣል፣ አንደኛው 6,000 የሚያመጣ ያመጣል። እዚህ ፕራይስ ዋር ውስጥ ከገባን ቅድም እንዳነሳ ነው ቦተም ላይኑ ማሽኖችን ፎር ፍሪ መስጠት፣ ከዛ ስቶር የያዝናቸው ሬጀንቶች የተለያዩ ፕሮዳክቶች ኤክስፓየር እንዲያደርጉ መፍቀድ ነው። ለዚህም ነው አሁን በጣም በፊት ላይ ፕሮሚነንት የነበሩ የህክምና እቃ አስመጪዎች አሁን ላይ የህክምና እቃ ማስመጣቱን ሆልድ አድርገው ሞሮፍ ወደ መድኃኒቶችን ወደ ማስመጣት እየገቡ ነው። ምክንያቱም የህክምና እቃ አሁን ባልኳቸው ሪጅኖች ሽጦ ካሽ መሰብሰብ በጣም አስቸጋሪ የሆነበት ሁኔታ ላይ ስለደረስን ማለት ነው። ኢምፖርተሮች ስናስመጣ ፕሮዳክት የተለየ ቫሊዩ ዴሊቨር የሚያደርግ ቫሊዩ ዋይዝ ኮምፒት የሚያስደርግ ያ ነው ገበያውንም በጣም የተሻለ የጤና ሰርቪሱንም በጣም የተሻለ የሚያደርገው በቫሊዩ ገበያ ላይ ኮምፒት ማድረግ ቢቻል እሱኛ የተሻለ ነው። ሆስፒታሎችም ከአንድ ሰው ፕሮዳክት ስትገዙ ኢትስ ኖት አባውት ጀስት ስለ ፕራይስ ብቻ አይደለም። ለምን ረከሰ ሌላ ጥያቄ ነው። በደንብ አይተን ኳሊቲ ዋይዝ ሁለቱ ፕሮዳክቶች ማለት ያለው ልዩነት ምንድን ነው? በነፃ ፕሌስመንት ስለሰጠኝ ብቻ ነው የምወስደው ወይስ የምር ፕሌስመንት ባይሆንም ኑሮ ይሄንን ፕሮዳክት ብር አውጥቼ እገዛዋለሁ ወይ ካሽ ግዛኝ ቢለኝ እገዛዋለሁ ወይስ ገና ለገና በነፃ ነው የሰጠኝ ብዬ ነው ላብራቶሪ ውስጥ አስቀምጬ ቴስት እየሰራሁበት ያለሁት የሚለውን ነገር በደንብ አይተን ሞር ለሆስፒታላችን ቫሊዩ የሚሰጥ ኳሊቲ ዋይዝ ከገበያው ስታንዳውት እንድናደርግ የሚረዱን ፕሮዳክቶች ፕሮኪውር ማድረግ ብትጀምሩ ለምትሰጡት ሰርቪስ በደንብ ኢምፕሩቭ እንዲሆን ይረዳቸዋል። ብዙ ጊዜ ፍሪ የተገኘ ነገር ሁሉ ሰምቲንግ ሊኖረው ይችላል። ቺፕ የተገኘ ነገር ሁሉ ርካሽ ስለተገኘ መጠቀም አለብን ማለት አይደለም። የሆኑ ኤሌክትሮኒክሶች አይደለም እየገዛን ያለ ነው። በጣም ማይንድፉል መሆን ያለብን የአንድን ሰው ጤና እንደዚህ ነው ወይም እንደዚህ አይደለም የሚሉንን ማሽኖች ስለሆነ እየገዛን ያለ ነው። በደንብ ቆም ብለን አስበን ኳሊቲ ዋይዝ ቫሊዩ ዋይዝ ዴሊቨር የሚያደርጉ ፕሮዳክቶችን በደንብ ኔጎሽት አድርገን ክሬዲትም ከሆነ ይሁን ግን ላይክ ፕሌስመንት ወይ የሆነ አንድ ፕሮዳክት የያዘ ሰው የ2 ዓመት ክሬዲት ሰጥቷል ማለት ያ ፕሮዳክት እኛ ላብራቶሪ ውስጥ መገኘት አለበት ወይ እኛ ኢሜጂንግ ዲፓርትመንት ውስጥ መገኘት ማለት አለበት ማለት አይደለም። ገዢዎችም ስትገዙ በደንብ በጥንቃቄ ፕሮኪውር አድርጉ። ሻጮችም ምንም እዚህ አይነት ዴስፐሬት ሙቭ ውስጥ የሚያስገባ ነገር የለም። ኢፍ ዩ አር ሹር አባውት ዘ ፕሮዳክት የምትሰጡት ፕሮዳክት ትክክለኛውን ቫሊዩ ዴሊቨር የሚያደርግ ከሆነ ሱነር ኦር ላተር የሆነ አይነት ነገር ገበያ ላይ ፕሬዘንስ እየኖረ መምጣቱ ሰውም እየገዛ መምጣቱ በእናንተ ተርምስ ኤንድ ኮንዲሽንስም ተቋማቶች መግዛታቸው የማይቀር ነው። ስለዚህ እነኚህን 2 ፖይንቶች እኛ ባለፉት ዓመታት ውስጥ ሚስ አድርገን አጥፍተን ተምረን የተመለስንባቸው ብለን የምናስባቸው የእኛ ጥፋቶች ናቸው። ሆፕ አዳዲስ ኢምፖርተሮች ወይ ገበያ ላይ የቆያችሁም ስቲል እንደዚህ አይነት ነገር ውስጥ ሰፈር እያደረጋችሁ ከሆነ እነኚህን ፖይንቶች በደንብ ቆም ብላችሁ አስባችሁ ለቀጣይ ለምታስመጧቸው እቃዎች ቀጣይ ለምትሸጡበት ተርምስ ኤንድ ኮንዲሽንስ ኢንፑት ይሆናቸዋል ብለን እናስባለን። ለዛሬ ላነሳላችሁ የወደድኩት ከኛ ትማሩበታላችሁ ያልኳቸው ጥፋቶች እነዚህ ናቸው። ከዚህ ቪዲዮ ተምሬያለሁ፣ ጥቅም የሚሰጥ ነገር አግኝቻለሁ ብላችሁ የምታስቡ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። በቀጣይም በተከታታይ ከዚህ ጋር የተያያዙ ኮንቴንቶችን ለእናንተ ማድረሳችንን እንቀጥላለን። ለዛሬ እዚህ ጋር በቃን። መልካም ጊዜ ይሆንላችሁ።